ሊሊድን አልቼሌ ባዳ ያምስተጊስ ብቻ የገንስልጤን ቡርዳ። ሰላም ጤና ይስጥልን። የተከበራችሁ የስልጤ ኤፍኤም 92.6 የፌስቡክ ፔጅ ተከታታዮቻችን በዛሬውም ዕለት የስልጤ ዞን ያለችው ውሪሮ ወረዳ ተገኝተን የተለያዩ የኢኮኖሚ ፖለቲካዊና የተለያዩ በ2017 የተሰሩ የስራ እንቅስቃሴዎች ምን እንደሚመስሉ ለመቃኘት ወደናል። ያለችው ውሪሮ ወረዳ እንደሚታወቀውም በቱሪስቱ መስህብ የጊስቲቻይ እንዲሁም ጊስቲቻይ ያረፉበት መንደር መሆኑ ልዩ ያደርገዋል። የተለያዩ ኢኮኖሚውም በእንሰትና በተለያዩ የኢኮኖሚ ዘርፍ ወይም በግብርናው ዘርፍ ትኩረት አድርጎ ይሰራል። ከዚሁም ለየት የሚያደርገው ያለችው ውሪሮ ወረዳ በጎመኑ ከ50% በላይ የገቢ አሰባሰብ የሚደረግበት መሆኑን ይታወቃል። ይህንንም የጎመን ምርት እስከ አዲስ አበባና የተለያዩ አጎራባች ክልሎችና የዞን ከተማዎችን በመላክም የኢኮኖሚ አቅምን ከፍ እያደረጉ ይገኛሉ። በተለይም ያለችው ውሪሮ ወረዳ ገጠራማ ቦታው የገጠር ኮሪደር እንደ ፌዴራልም የሚታወቅበትና ጅማሮም የተካሄደበት መሆኑ ሌላው አረንጓዴያማ አካባቢ እንዲፈጥር አድርጎታል። በዛሬው መሰናዷችን ያለችው ውሪሮ ወረዳ የ2017 ዓ.ም በ9 ወር የገቢ አሰባሰብ ምን እንደሚመስል ከወረዳው የገቢዎች ጽሕፈት ቤት ኃላፊ ከሙዲን ሽፋና እንዲሁም የወረዳው አስተዳደር አነጋገርንበትን መሰናዶ ወደ እናንተ ልናቀርብ ወደድን። የፕሮግራሙ አዘጋጅና አቅራቢ አንዋር ሀይረዲን፣ በካሜራው መንሱር አብደላ ከኛ ጋር ቆይታ እናደርጋለን። እስከ ፍጻሜው ቆይታችሁ ከኛ ጋር አድርጉ። እንደ ወረዳ በአጠቃላይ ከገቢ ስራችን ጋር ተያይዞ ያው በአመቱ መጀመሪያ የመጡ እቅዶችን በዝርዝር በማየት አጠቃላይ ያለን የገቢ አቅማችን የቱ አካባቢ ነው የሚለውን ስራ በዝርዝር በመለየት ከሚመለከታቸው አካላት ጋር ቁጭ ብሎ ግልጸኝነት በመፍጠር በመግባባት ያው ስራ የተጀመረበት ሁኔታ አለ። ይህን ታሳቢ ተደርጎ ያው በጀት አመቱ ሐምሌ 1 እንደሚጀምር ይታወቃል። ከዛን ጊዜ ጀምሮ ባለው መልኩ በተገቢው ስራውን ለመስራት ታቅዶ እየተሰራ የነበረበት ሁኔታ ነው ያለው። እንደ አጠቃላይ ጥቅል የመዘጋጃዎችን መደበኛ ገቢና የበጀት አካሉን ስንጨምር ወደ 187 ሚሊዮን ብር አካባቢ የገቢ እቅድ አለን። ያው ይሄን ለማሳካት ትልቅ ስራ እንዳለ ታሳቢ የተደረገ ስራ ነው እየተሰራ የመጣውና ለዚህ አንዱና ዋነኛው በየዘርፉ አሁን መደበኛ ላይ ስንወስድ የበጀት አካሉ በተለያዩ የገቢ አርዕስቶች የሚሰበሰቡ እንዳለ ሆኖ ትምህርትና ጤና አካባቢ ላይ የሚሰበሰቡ በጀቶችን የሚመለከታቸውን እቅድ በተገቢው አምጥተው እንዲገመግሙ፣ መዘጋጃዎችን በተመሳሳይ እንዲገመግሙ የማድረግ ሰዓት ሰርቶን ወደ ስራ የተገባውና በዚህም እንደወረዳ አሁን ባለንበት ሁኔታ በተለይ የበጀት አካሉ አካባቢ በ9 ወሩ የተሻለ የተሰበሰበበትና ሌሎች አካባቢም የነበረበትን ያው በዝርዝር የታየ ነው። ከዛ ውጪ አንዱ እኛ የምንሄድበት መንገድ በቀበሌ ደረጃ የተለያዩ የገቢ እንትኖች አሉ። አንዱ ማዕድን ነው፣ ሌላው የደን ውጤት አለ። እዛ አካባቢ ላይ እንዴት ነው ተቀናይተን መሄድ መቻል አለብን በሚል ሁሉንም የቀበሌ ሚሊሻ ኮማንደሮችን ማዕከል ድረስ በመጥራት ከቀበሌ ሊቀመንበሮች ጋር በጋራ መድረክ በመፍጠር ያው ይሄ ሲሰበሰብ ልማት ሊሰራ እንደሚችል መግባባት ከፈጠርን በኋላ ገቢ አካባቢ ትልቅ ለውጥ ማምጣት ይችላል። አንዱ እሱ ነው። ገቢያችን ከዚህ በፊት ስራ ማስኬጃዎች ነበሩ ብለን እኛ እንደ ተቋም ስንገመግም ከዚህ በፊት የነበሩ ገቢዎች ስራ ማስኬጃዎችና ኖርማል የውስጥ ገቢዎች ነበሩ። አሁን ደሞዝ ሆነዋል። ገቢ ደሞዝ ገቢ የሆነ ገቢኛ ካልሰበሰብን ደሞዝ እንደሚቆም ታሳቢ መደረግ መቻል አለበት ማለት ነው። ስለዚህ ይሄን ታሳቢ ያደረገ ንቅናቄ አድርገን 9 ወሩ ላይ መደበኛ ገቢያችንን ያው ከ121 ሚሊዮን ብር በላይ መሰብሰብ የቻልንበትና ይህም የእቅዳችንን 72% የሚይዝ እንደሆነ ያው ለማንሳት አይል ነው። ምናልባት ያው ገቢያችን እኛ 365 ቀን ገቢ እንሰራለን። ገቢ ሲባል አረፋ የሚባል ክሎዚንግ ዴት የለንም። ቀን አንዘጋም። መስቀልን ቀን አንዘጋም። የኢድ በዓላት በሙሉ እኛ ባለሙያዎች ገቢ ላይ ሲኳትን ነው ይታያሉ።
ያም ሆኖ የህብረተሰባችንን ፍላጎትና ጥም ለማርካት የልማትና የዲሞክራሲ ስርዓትን ለማስፈን ለመንግስት የሚያስፈልገው ወጪ ለመስራት እኛ ጥረት ያደረግን ነው የምንገኘው። ሁለተኛ በዚህ በጀት ዓመት የወረዳ አመራሩም ሁሉም ትልቅ ትኩረት ሰጥቶ ሲሰራ የነበረው የመሬት ግብር ላይ ነበር። እዛም ላይ በተገቢው እቅድ በላይ ማሳካት ችለናል። በኦልሞስት ወደ 16 ሚሊዮን እቅድን እስከ 17 አካባቢ የደረሰበት ሁኔታ ነው ያለውና ይህም አንዱ ገቢያችንን በተሻለ መልኩ ልናሳድግ የቻልንበት ትልቅ ሁኔታ የፈጠረልን ነው። ሌላው አንድ የምናደርገው አንዱ በአስተባባሪ ይመራል። ራሱን ችሎ አንድ አስተባባሪ ለዚህ ስራ ተሰጥቶት እየተመራ ያለበት ሁኔታ አለ። እሱ ብቻ አይደለም፣ በጋራ መዘጋጃዎችን፣ ትምህርት፣ ጤናና የገቢ ሴክተሩን መድረኮች እንፈጥራለን። የቱ አካባቢ ነው ጉለት ያለው፣ እንዴት ነው ማሳካት መቻል ያለብን የሚለውን መነሻ ያደረገ የገመገምን ችግሮችን እየለየን የምንሄድበት ሁኔታ አለ። ከዛ ጋር ተይዞ በተለይ ውዝፍ የሊዝ የነበሩትንም ጭምር ለማስገባት የተካሄደው ርቀት ትልቅ ነው። ስለዚህ ይህን ታሳቢ አድርገን ኦልሞስት ወደ 73 አካባቢ ደርሰናል። ጥቅል አፈጻጸማችን ያው ከእቅድ አንጻር ከቀሪ ጊዜ አንጻር ግን አሁን ቀጣይ ስራዎች እንዳሉ የሚያመላክቱበት ሁኔታ አለና ይህን ታሳቢ ያደረገ ነገር አሁንም ሁሉም አመራር ሲሰበሰብ ስራ ሊሰራ እንደሚችል በደንብ የተረዳበት ነገር ስላለ እየተሰራ ያለበት ነው። ምናልባት በበጀት ዓመቱ 169 ሚሊዮን 385 ሺህ ብር መንግስት ሰብስቡ ብሎ እዳ ጥሎብናል። ይሄንን ገቢ ለመሰብሰብ ደግሞ በተቋማችን ያሉ ባለሙያዎች ሌሎች ባለሙያዎችን እንጠቀማለን። ለምሳሌ የአረፋና የመስቀል የቀረጥ ገቢዎችን የብረት ገቢዎችን ለመሰብሰብ ሌሎች ባለድርሻ የፋይናንስና የንግድ ባለሙያዎችን ጭምር እንጠቀማለን፣ ከኛ አቅም በላይ ሆኖ ማለት ነው። ስለዚህ ወረዳው በዚህ ልክ ሌሎችም ባለድርሻ አካላት እንዲያግዙ፣ የቀበሌ አመራር እንዲያግዝ፣ የወረዳ አመራር በየቀበሌው ሲገባ ገቢን ያላማከለ አጀንዳ ይዞ አይገባም። ሁሉም ገቢን ያማከለ ገቢን የትራንስፎርሜሽን አጀንዳ ይዞ የሰላ ግምገማ እያደረገ በየቦታው ጠቋሚዎች፣ በየቦታው ባለድርሻ አካላት፣ በየቦታው ገቢ የኛ ነው፣ እኛ ካልሰበሰብን ደሞዝ የለም፣ እኛ ካልሰበሰብን ስራ ማስኬጃ የለም፣ እኛ ካልሰበሰብን ካፒታል ፕሮጀክት፣ መንገድ፣ ውሃ፣ መብራት የምንላቸው ነገሮች የሉንም የሚለውን ማለት ነው። ቀረሶ ውሃ በመብራት ቀጥለናል። ለዛ ያንን የትራንስፎርመር እንትን ፋሲሊቲ ለማመቻቸት ገቢ ወሳኝነት አለው። ቀጣይ የሚሰሩ የመሰረተ ልማት ስራዎችን ለማሳለጥ ገቢ የራሱን ስራ ድርሻ ተወጥቷል ማለት ነው። ከተሰበሰበ በኋላም በአብዛኛው የተቀመጠውን አሰራር ተከትለን በተለይ ካፒታል ፕሮጀክቶች ላይ የመዋል ስራ ነው እየተሰራ ያለው። በዋናነት ስራ ማስኬጃዎች አሉ፣ ደሞዝ አለ። ከዛ በመለስ ደግሞ እንደ ወረዳ በእኛ አቅም ደረጃ የተጀመሩ የተለያዩ ፕሮጀክቶች አሉ። እነዛን ፕሮጀክቶች ለማሳለጥ አንዱ ተጠቅመ የምንሄደው ይሄ ስለሆነ በዛ ደረጃ የተገኘውን ውስን ሀብት ደግሞ ለታለፈለት ዓላማ እንዲሆን አድርጎ ከመስራት አንጻር እስካሁን በመጣንበት ያው የተሻሉ ነገሮች እንዳሉ ነው እየወሰን የመጣ ነው። ሰፊ የሆነ የጫትና የደን ፖቴንሻል ያለበት ነው። ወደ ላይ በመጣ ሰዓት ደግሞ የጎመን ፖቴንሻል ያለበት ነው። 365 ቀን ገበያ አለ፣ 365 ቀን ቀረጥ አለ፣ 365 ቀን ገቢ አለ። ስለዚህ ይህ ቅድም ላልኩ የበጀት ዓመቱን በ9 ወሩ 72% እንድንከውን ያደረገን ያው የገቢ ርዕሶቻችን አሟጦ የመጠቀም ስራ ነው ማለት ነው። ቅድም በተባለው መንገድ የቀበሌ ደኖቻችሁ፣ ጫት፣ ሌሎች የማዕድንና ሮያሊቲ ስራዎቻችሁ አያመልጡም ወይ የሚል ነገር ቅድም ጠይቀኸኛል። በጣም በሚገርም ሁኔታ የኛም ግምገማ ተደራሽ አላደረግናቸውም፣ አሁንም ያመልጣሉ ነው። ግን ደግሞ የቀበሌ አመራሩን በየድርሻ የወረዳ አመራር የኛ ባለሙያ በቅንጅት የትስስር ስራ ሰርቷል። ጫት ማሳ ሲሸጥ ገበሬ ቀጥታ ነው እኛ ጋር ኮሙኒኬት ያደረገ እየደወለ ነው እኔ ናይል ማሳ ሽጫለሁ ታክሱን ግን እናንተ መቁረጥ አለባችሁ እያለ ሰው በዛ ልክ ግንዛቤ ስራ እየሰራን ያለንበት ነው። ሌላው እኛ ቀጣይም ሰፊ ስራ ይጠብቀናል ብለን የምናስበው ቀጥተኛ ያልሆነ ታክስ ወይም ቫትና ቲዮቲ የምንለው ላይ ነው። ቫትና ቲዮቲ የሚለው ላይ አሁንም እኛ ወረዳ ሰዶ ከማሳደድ አባዜ አልወጣም። ሰዶ ከማሳደድ ነጋዴን ከመጠበቅ ቆርቆሮና ብረታ ብረትን ስናይ እኛም የመራወጡ ስራ አሁንም አለ። እሱ ከመንጋዴዎቻችን ጋራ ግንኙነቶችን እየፈጠርን የትምህርትና ስልጠና ስራችንን እያጠናከረን ኖርማሊ ወደ ህግ ተገዥነት የሚመጡበትን መንገድ እየተከተልን ሄደናል። ይህንን ህግ ደግሞ በእንትን ባላሉ ላይ በሚጥሱ ግብር ከፋዮቻችን ላይም የመቀጮ እስከ 50 ሺህ ብር የመቅጣትም ስራ ሰርተናል። የቅርብ ትውስታችን ነው፣ በቅርብ የሰራነው ስራ ነው ማለት ነው። አሁን ካለን ጊዜ አንጻር ከተቋሙ ጋር ጭምር ተፈራርመናል። ቀሪ የ100 ቀን እቅድ አቅደን በ100 ቀን ውስጥ አማራጮቻችንን በደንብ አይተን የምንሰበሰብበት ሁሉም አመራር ደግሞ ሊያግዝ ይችላል
ይሄን ስናሳየው የሰበሰብከውን እየሰራ ስታሳይ ሰውም ያግዛል በራሱና ለዚህ እስካሁን ባለን በመጣንበት ትሬንድ ከቀጠን ያው ውጤቱን አቺቭ እናደርጋለን የሚል እቅዳችንን ታሳቢ አድርገን እየሄድን ነው። የሊዝ ዕዳዎች ነበሩ። የሊዝ ዕዳዎች ቃውቆቱ ሊዝ ከወጣ ጊዜ ጀምሮ እየከፈሉ የመጡ እያልከፈሉ የነበሩ ሰዎችን ብዙ ዕዳዎቻቸውን ከነመቀጮው ከነስተዳደራዊ መቀጮው ጭምር እንዲከፍሉ አድርገን የመዘጋጃ ቤት ገቢው አሁን ካለበት 15 ሚሊዮን ብር አካባቢ የሰበሰብንበት እቅዳችን 18 ሚሊዮን ሆኖ 15 ሚሊዮንን የሰበሰብንበትና 81.9%ን ለወረዳ ሰብስበን ገቢ ያደረግንበት ነው ማለት ነው። ሌላው ለሌላ ወረዳ ምርጥ ተሞክሮ የሚሆን የገመማ የቀበሌ አመራሩ ሰብስቦ ያመጣለ የገመማ ስራ አለ። ያ ማለት ገቢ ስራ ላይ በጣም አታካች የነበረ በጣም ፈታኝ ሰፊ የሰው ኃይል የሚጠይቅ የነበረ ስራ የገጠር መሬት ገቢ መሰብሰቢያ ነበር። ከመጀመሪያ ከመሬት ልኬት ጀምሮ እስከ ፋይል አደረጃጀት አወሳሰን እስከ መስራት ግብርን ቀበሌ አመራሩ ድረስ የማውረዱ ስራ እጅግ በጣም ቀንና ማታ ካልተሰራ ሊደረስ የማይችል አታካች የሆነ ስራ ነበር። አታካች ያንን ግን በጣም በሰላ መንገድ ቁርጠኛ የሆኑ ኮሚትድ የሆኑ ባለሙያዎች ፈጽመው ዛሬ ላይ ከቅዳችን በጣም በተሻለ ፈጽመን እሱንም ወደ መጠቅለሉ የገባንበትና የገመማ ስራችን ለሌላ ወረዳ ከኛ መጥቶ ተሞክሮ ቢወስድ እሱም ሊያሳካበት የሚችል ለምሳሌ እኛ ገመማ ካወረድን በኋላ ያልተለኩ መሬቶች ነበሩ። የገጠመን ቻሌንጅ ያልተለኩ መሬቶች ያልተሰሩ የማይታወቁ ግብር ከፋዮች ነበሩ። እሱን ከቀበሌ አመራሩ ጋር በመሆን ያልተለኩ የነማን መሬቶች አሉ ምን ያህል ሄክታር ሆነ ከእርሻና ተፈጥሮ ጋር በመገናኘት መሬት ዘርፎች እየገቡ እየለኩ እያመጣን ወዳው ውሳኔ የተሰራ እያወረድን እየተከፈለ የመጣበትና ሰፊ ወጅመራ አካባቢ ሰፊ እንትኖች ውጅንብሮች የነበሩበት ግን አሁን ክሊር ሆኖ ኖርማሊ ለታለመለት ዓላማኛ ገቢያችን ሰብስበን ያዋልንበት መንገድ እንዳለ ያው ለማንሳት ነው ማለት ነው። በዛ ደረጃ ነው ያለውና ውስናውን በተለይ ከቫትና ቲዮቲ በተለይ ቫት አካባቢ ላይ ጥቃቅን የሚታዩ ጉድለቶችን ፈጥኖ ማህበረሰቡን ጥቆማ ይሰጣል። አሁን ያለው እንትን ጥሩ ነው እዚህ አካባቢ እንዲይወጣ ነው ብታዩ የሚል ነገር አለ። ሌላው ደስ የሚለ ግንድላ እነዚህ በተለይ ደን ውጤቶችን ጭኖ ሲወጣ የትኛው ማመራር አስቆሞ ይጠይቃል። ቡሌታ ይዛሃሉ በማለት ደረሰኝ ቼክ አድርጎ ነው የሚያልፈው። ያ የመጣው ዝም ብሎ ሳይሆን አመራሩ ገቢ ተሰብስቦ የሆነ ነገር እየሰራ እያየ ሲሄድ በራሱ ባለቤት እየሆነ የሄደበት ሁኔታ አለ። ይሄ ሲባል ግን አቅምን በሚፈለገው ደረጃ ማውጣት ከመጠቀም ግን ቀሪ ስራዎች አሉ። በቀጣይኛ ማቀደር ርብርብ አድርገን የምንፈጽማቸው ስራዎች እንዳሉና በቅድም የተግባባንበት ሁኔታ ስላለ ይህን ታሳቢ ያደረገ ስራ እየሰራ እንገኛለን። በ2017 187 ሚሊዮን ከዚህ ወረዳ ይጠበቃል። 2017 በጀት ዓመታችን ያ ማለት መዘጋጃ ቤቱንና መደበኛ ገቢያችንን ስንደምር 187 ሚሊዮን ከኛ ይጠበቃል። እስካሁን 136 ሚሊዮን ወይም ደግሞ 72%ን በ9 ወሩ ፈጽመናል። መድረስ ከነበረብን 75% ጠቅላላ ገቢያችን 72 ነው። ማን ነው የጎተተው? የቱ ጋር ነው የተጎተተው? መደበኛ ገቢ ላይ የትምህርትና የጤና የተወሰኑ ማጤማ ያልተሰበሰቡ ነገሮች ስለነበሩ እነሱ የቁጥር ጋፑን የተወሰነ አስፍተውብናል። አሁን ደግሞ የቀበሌ አመራሩም እንዲያመጣ ገመማውንም እንዲያመጣ ብር ወደኛ ቋት እንዲገባ ቶሎ የተደረገበትና መጨረሻው ሩብ ዓመት ላይ ምናልባትም 100% ፈጽመን የምንገኝ እንደሚሆን ያው ለማንሳት ነው ማለት ነው። በዚህ አጋጣሚ ምናልባት 2018 አሁን ግብር እየመጣ ነው። 2018 ደግሞ በቴክኖሎጂ ብቻ ነው ግብር ሊከፈል የሚችለው የሚል የማዕከላዊ ኢትዮጵያ ገቢዎች ያስቀመጠው አቅጣጫ አለ። ያ ማለት ሰዎቻችን ግብር ከፋዮቻችን በቴሌ ብርና በሞባይል ባንኪንግ ብቻ ግብር እንዲከፍሉ ያዛል። ያንን ለማድረግ አሁን በጣም ሰፊ ስራዎች ይጠበቃሉ። ከኛ ሰፊ ስራዎች ይጠበቃሉ። ስልክ ቁጥር የመልቀም ቴሌ ብር አካውንት የመክፈት ከባንክ ጋር ኢንተግሬት የማድረጉ ስራ ሰፊውን ስራ እኛ እንወስዳለን። ማህበረሰባችን ደግሞ የኛ ባለሙያዎች በየንግድ ተቋሙ ይገባሉ። ያንን ስራ በሚሰሩበት ሰዓት ቶሎ ብሎ የፍቃድና የስልክ መረጃዎቻችን አክቲቭ የሆነ ስልክ የመስጠትና የማገዙን ስራ ማህበረሰቡ ይወጣል ማለት ነው። እንደሚታወቀው እኛ ወረዳ ላይ አንዱ ካሽ ክሮፕ ብለን የምናነሳው ጎመንን ነው። በጣም በርካታ በኢንተርፕራይዝ የተደራጁ ሴቶች ይህን ስራ ይሰራሉ። በተለይ ቋቁቶ ላይ፣ አዲስ ገበያና ጠረጋ ላይ በስፋት በየሳምንቱ ከሶስቱም ገበያዎች በርካታ መኪናዎች አዲስ አበባ ላይ ሄደው የሚሰሩበት ሁኔታ አለ። ይህን ታሳቢ ያደረገ ቦታውም ላይ ቦታ ተመቻችቶላቸውም ጭምር ነው አዲስ አበባ ላይ እየሰሩ ያሉትና እሱም ብቻ ቀጣይ ጣንጂም መዘጋጃ ላይ እያሰብን ነው ሰፋ አድርገን ገበያውን። ሌላ በዚህ አጋጣሚ ለማህበረሰቡ ጥሪ የማቀርበው በሁለት መንገድ ጥሪ ያቀርባለሁ። አንደኛ ግብር የኔ ነው ለኔ ነው የሚሰበሰበው።
ይሄ ግብር እስካልተሰበሰበ ድረስ የኔ ልጅ ሊማር አይችልም የሚለውን ቁርጠኝነት ካልወሰድን በስተቀር ቀጣይ ግብር መሰብሰብ አንችልም። ግብር ካልሰበሰብን እንደ ወረዳ እንቆማለን የሚለውን አንደ የመጀመሪያውን ሐሳብ መያዝ ነው። ሁለተኛ ለማህበረሰባችን መልሽ የማስተላልፈው መልእክት ሁሉም ማህበረሰባችን ክፍል የደን ውጤት ሻጭ ነው፣ የግብርና ውጤት ሻጭ ነው። በሌላ መንገድ ደግሞ የፋብሪካ ውጤት ገዢ ነው። ህንፃ መሳሪያ በሙሉ ማህበረሰባችን ይገዛል። በዛ ሰዓት ማህበረሰቡ ደረሰኝ የመጠየቅ ባህል ለከፈልኩ 20 ሺህ ብር ለከፈልኩ 30 ሺህ ብር ደረሰኝ አልሰጠኸኝ ብሎ ሞጋቸው ነው ደረሰኝ መቀበል የማይሰጡ ደረሰኝ በአግባቡ ለግብር ከፋዮቻችን የማያደርሱ ፍቃደኛ የማይሆኑ የሚያሸማቀቁ ግብር ከፋዮች ላይ ደግሞ በተለያየ ቦታ ስልኮቻችን ለጥፈናል። ከነሱም ጋር ኮሙኒኬት እያደረግን ሄደናል። ለኛም የጥቆማ ስራችንን ቢሰሩ ነው። ሁለተኛ መልእክቴ ለነጋዴው ማህበረሰብ ነው። ነጋዴ ማህበረሰብና እኛ አሁን ሰዶ ማሳደድ ፖሊስና ሌባ መጫወት ማቆም አለብን። ነጋዴዎቻችን ግብር ይከፍሉት ለኛ ነው፣ ግብር ይከፍሉት ለራሳቸው ነው። ካገኙት ነው ክፈሉ የተባለው። በጣም የሚገርመው ለምሳሌ አንድ ሰው 100 ሺህ ብር ግብር ትርፍ ቢያገኝ ከዛ ትርፍ ውስጥ ነው ግብር የሚከፍለው ከሸጠው አይደለም። ብዙ ጊዜ ከሽያጭ ግብር ይሰራል ብሎ የሚያስቡ ወይም ደግሞ ማህበረሰቡ ጋር እንደዛ አይነት ሐሳቦች የማስረጽ ጉዳዮች አሉ። ይሄ አይደለም። 100 ሺህ ብር ካተረፈው ላይ ነው ግብር የሚሰራው። ለዛውም ከትርፍ ነው ግብር የሚሰራው። ለምሳሌ ግብር የደረጃ ሀሌቷ ግብር ከፋይ 0 ቢያደርግ ወጪና ገቢውን ሲያመዛዝን 0 ከሆነ ግብር አይከፍልም። ምክንያቱም ትርፍ አላተረፈም ማለት ነው። ስለዚህ ካተረፉት ላይ ግብር በታማኝነት ክፈሉ ሲባል አይ ሰዶ ማሳደድ ስራዎች ሰዎች እንዲቀጡ አላግባብ ከኛም ከማህበረሰቡ ጋራ እንድንጋጭ የሚያደርጉ ግብር ከፋዮች እነሱ ከድርጊታቸው እንዲቆጠቡና ትክክለኛው መስመር ይዘው እኛም የሚፈልጉትን ነገር ለማገዝ ዝግጁ ነን። የሚፈልጉትን ነገር እኛ እስካገዝን ድረስ ደግሞ እነሱ ትክክለኛው መንገድ ይዘው ቢሄዱና ለሚመለከተው የመንግስት ወጪ እነሱ ግብራቸውን በታማኝነት ቢከፍሉ የሚል ነገር አለኝ። ሴቶችም እዛ የሚጠቀሙበት እሱን ታሳቢ ያደረገ ስራ ለመስራት እየነለንበት ሁኔታ አለ። ከመደገፍ አንፃር በተለይ ኢንተርፕራይዝ ተቋም ጠጋ ብሎ ደግፎ እንደተባለው ይሄ ገቢ ላይ በደንብ እንዲያግዝ የወረዳውን አንድ ችግር ይፈታል። ያው ገቢ በሰበሰቡ ቁጥር ችግሮችን እየፈታህ ነው የምትሄደውና ኢንተርፕራይዝ ተቋም ንግድ ተቋም ጠጋ ብሎ እየደገፈ ያለበት ሁኔታ አለ። እነሱም ማጠናከር ገቢያቸውን በተገቢው እነሱም ኑሯቸው እንዲቀየር የኛም ገቢ ውጤታማ እንዲሆን በተለይ ተቋማት አካባቢ አግዘው እየሰሩ ያሉበት ሁኔታ ነው እስካሁን ባለን እየገመገምን የመጣ ነውና ከዚህ የበለጠ ደግሞ ጠጋ ብሎ ማገዝ የኢንተርፕራይዝ ቁጥሮችን መጨመርና አንድ ገቢ ተሰበሰባለ። ሁለተኛ ማህበረሰባችን ማለት ሴቶቹ እዛ አካባቢ ኑሯቸው ይቀየራል። ሶስተኛ በሀገር ደረጃ አካባቢውን የምታሳውቅበት አንዱ መንገድ ስለሆነ ያንን ታሳቢ እያደረግን እየሰራን ያለንበት ሁኔታ ነው ያለው። ግብር ለመክፈል ይሄ አስፋልቱም ከመጣ ድሮ ብዙ ተጽዕኖዎች ነበሩብን። የመንገድ ተጽዕኖ ነበረብን፣ የውሃ ተጽዕኖ ነበረብን። ብዙ ችግሩ ከመስራት ለመስራት ይሻለናል እያልን ነበር። ምሁራናችንም ተነክቶ የመውጣት ነበር ሀሳብ ነበር። አሁን ግን አልহামዱሊላህ ውሃም ችግሩ ተፈቷል። መንገድ ጥቁር አስፋልትም እያየን ነው። ያለደረሰኝ ደግሞ አንድ ዕቃ ማውጣት አንችልም። ከደረሰኝ ደግሞ አስረክሰን ስንሸጠው ከሳራ ነው። መንግስት ደግሞ ክሰሩ አላለ ማትርፋችሁ ሽጡ ነው አለ። ስለዚህ ከስረን ስለሚሸጥ ያለ ደረሰኝ መሽጣቱ ትልቅ አደጋ ስለሆነብን መርካቶ ስላልተስተካከለ ትልቅ ተጽዕኖ ፈጥሮብናል በእኛ ላይ። ትልቁ ነገር መርካቶ ከተስተካከለ እኛ በስርዓት ሰርተን ግብር በስርዓት ለመክፈል ዝግጁ ነጋዴ ነው። የውሃው ጥቅም የኛ ግብር ነው ብዬ አያለሁ። የመንገዱን ግብር የኛ ጥቅም ነው ብዬ አያለሁ። የማብራትን ጥቅም የኛ ግብር ጥቅም ነው ብዬ አያለሁ። በየቦታው ደግሞ አሁን እስከ ቀበሌ ድረስ አርሶ አደሩ ሲጠቀም ነው እኛ የምንጠቀመው። ለፌደራል የሚቀርቡ ምርቶች አሉን። አልቾ ላይ በተለይ ፌደራል ሰባተኛ እስከ ጎመን፣ አተር፣ አትክልት፣ እንጨት ተመሳሰሉት እነኛ ነገሮች የኛ ግብሮች ያመጡት ውጤትና መንገድ ተሰርቶበት እሱን ነው ለፌደራል ገበያ እያቀረብናል ነው።
ስለዚህ በሱ ትልቅ ለውጥ አምጥቻለሁ። በአንዳንድ ነገር እረካለሁ። እንደውም እኮ አንዳንዴ ጉባኤ ሲኖር የሰራሁትን ሳይሆን ያልሰራሁትን ለምን አልከፈልኩም ብዬ ጭምር ሙራኔ ይነካል። ስለዚህ በሰራሁበት የሚከፍለው አይቆጭኝም። ምክንያቱም ዞሮ ይመጣል ልማቱ። የምንከፍለው ግብርማ ትልቅ ለውጥ አለው። ወደረ የሌለው ለውጥ ነው። ለፌዴራል የሚቀርቡ መንገዶች የመጡልን በሱ ውጤት ነው፣ በግብራችን ውጤት ነው። በታማኝነት መንግስት አደራ እስከተሰጣን ድረስ ብንሰራ ደስ ይለናል። በታማኝነት መስራቱ ለራስ እርካታ ነው። በሰራ አክል ደግሞ የምትከፍለው ግብር ደግሞ ዞሮ ለራስ ልማት ሲመጣ ደግሞ እርካታ ነው። ቀረጥ እንቆርጣለን፣ ያው ለልማት ማለት ነው። ራሳችን ነው ገቢ እንቆርጣለን። እዚህ እንደተገዛ ለገበሬ እንገዛለን። ከገበሬ ገዝተን ያው በራሳችን ውስጥ ከዚህ ጀምረን እስከ አዲስ አበባ ማለት ነው ለ10 ሰው ወጪ እናደርጋለን ማለት ነው። ያው ስራ አጥም በእኛ ውስጥ ተሳትፎ እየሰራ ነው። አሁን በኔ ውስጥ ስር 5 ሰራተኛ አለኝ። ከዚህ 5 ሰራተኛ ዛሬ የሚገዛልኝ አለ። በመጨረሻ ላይ ጫኝና አብራጅ አለ፣ ሾፌር አለ። እንደገና አዲስ አበባ ሄዶ የሚያራግፍ አለ፣ አራግፎ የሚያስተካክል አለ፣ የሚሸጥ አለ። ሽጦ ያው ብሩን ይልካል። ከሳራውን እኛ እንከስራለን፣ ሁሉንም እንጠቅማለን እኛ በእኛ ውስጥ ማለት ነው። ለመንግስትም ገቢ እናደርጋለን። ደጋማ የአየር ሁኔታ፣ አረንጓዴያማ አካባቢ የተላበሰች አልቾ ውሪሮ ወረዳ ተገኝተናል። የአልቾ ውሪሮ ወረዳ እንደ ፌዴራልም የገጠር ኮሪደር አረንጓዴ ካደረጋቸው ካለበሷቸው ወረዳዎች አንዷ ናት። ዛሬም የወረዳው የ2017 ዓ.ም የ9 ወር የገቢ አሰባሰብ ምን እንደሚመስል የተለያዩ ቦታዎችንና ከነጋዴዎችና ከተለያዩ ማህበረሰብ ቆይታ ያደረግንበት መሰናዶ ይህን ይመስል ነበር።